ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። አሲር ከርከደይ በአማርኛው ምን እንደሚባል አላውቅም፣ ግን አሲር ከርከደይ በአረበኛው ማለት ነው። እሱ ልሰራ ነው። አሲር ከርከደይ ብዙ ጊዜ ሰዎች በፈላ ውሃ ያንፈቀፍቁታል። በብረት ድስት ወይንም ደግሞ በበራዳ ጥለው ማለት ነው። እንደዛ አይደለም። እንደውም አንድ ጊዜ ላይ የሆነ አረቦች የሆነ ዶክተር ማለት ነው ሲናገር ሰምቻለሁ። ያ ሌላ በሽታ ያመጣል ሲል ሰምቻለሁ። እንደዚህ አሁን አቧራውን አጠብኩት፣ ለቀምኩት። እኔ ሙቅ ውሃ ለብቻ አፍልቼ ሙቅ ውሃ ነው ላው ላይ የማደርገው። ማታ ማለት ነገ እንግዶች ምናምን የሚመጡ ከሆነ እኔ እንግዶች አሉብን፣ በጣም ይወዱታል። ደግሞ በጣም ከሚገባ በላይ ይወዱታል። ካፌ የምትሰሩ ሰዎች ማለት ነው። ማታ ዘፍዝፋችሁ ለጠዋት አንድ ሳምንት ምናምን ከሳምንት በላይ ያሰን ሲጀመር ተላጃ ይቀመጣል። ላይ እንደ አሲር ማለት ነው። እና የፈላ ውሃ ነው የምጨምርበት። እንደዚህ አሁን ማታ ተዘፍዝፎ እስከ ጧት ወይም ደግሞ 5 ሰዓት 6 ሰዓት 7 ሰዓት ብዘፈዝፉት በጣም ቆንጆ ነው። ጣዕሙ ምናምን በጣም አሪፍ ነው። ሳልከድ ነው ከርከዳችን በጣም ቀዝቅዞ ከ5 ወይንም ከ6 ሰዓት በኋላ እንደዚህ እናጠለዋለን። ከረኑ እንዴት እንደሚያምር ሲፈቀፈቅ ይጠቁራል። ሎሚ እኔ ብዙ ጊዜ እንግዶች ከፋፍተን ስኳር ለሚፈልገው በስኳር ማር ለሚፈልግ በማር ነው እኔ የምበጠብጠው። ስቀጥል ደግሞ አሲሩ ላይ እዚህ ጋር ስቀዳ ለእንግዳ ሳቀርብ ሎሚ ቆራርጥና እጨምርበታለሁ። ሞያት ወርድ ለሆድ ቆንጆ ነው። ደግሞ ሞያት ወርድም እንደዚህ አንዳንድ ጊዜ ትንሽ ጨምርበታለሁ። በጣም ነው የሚጥመው። ለግፊት አሪፍ ነው ይላሉ። እንደገና ደግሞ ለደም ማነስም አሪፍ ነው ይባላል። ብቻ በጣም ይጠቀሙታል። በብዛት አረቦች በጣም ይጠቀሙታል። እኔ የምሰራበት ደግሞ እንግዶች በጣም ይበዛሉና እንዴት ነው መሳሪው ነው የሚሉኝ። በጣም ቆንጆ ነው። ቀምሱት፣ ትወዱታላችሁ።